ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ። እናንተም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር እንዲሆን እመኛለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ከዛሬ ፕሮግራም ጋር አብራችሁን ቆዩ። ሐዋርያት ሥራ ምዕራፍ 27 እና 28 ላይ ነው ሄዳችሁ ብታነቡት የተሻለ መረዳት የተሻለ መገ ተመልካቾቼ ዛሬ ደግሞ ያው እንግዲህ ብዙም አላመንኩበትም ይዤ መምጣት ራሱ ይኖርብኝ አላቅም፣ ግን በጣም ልቤን ስለሰበረው ይህንን ታሪክ እናንተም አይታችሁት ሊሆን ይችላል። እንግዲህ ያው በቲክቶክ ላይ ብዙ ነገሮች እየደረሱ በአሁን ሰዓት ብዙ ሰዎችም በግዴለሽነት ብዙ ነገር ሲያስተላልፉ የነበሩ እንግዲህ በሕግ ጥላ ስር ይገኛሉ። ይሄም ይበል የሚያስብል ነገር ነው። እውነት ለመናገር በጣም እንደዚህ አይነት ነገር ላይ ጥሩ የሆነ እርምጃ ከተወሰደ እንደዚህ እንደፈለገ የፈለገውን እያስተላለፉ ልጆችን ሰዎችን አእምሮ መጉዳት እንደፈለጉ እየወጡ የፈለጉትን መናገር በጣም ብዙ ዋጋ የሚያስከፍል ሆኖ ሳለ እነሱ እንደ ቀልድ ህዝብን ህፃናትን የሚበክል በጣም መርዛማ የሆነ ነገር የሚያስተላልፉትን ዋጋቸውን መስጠታቸው እሰይ ብያለሁ። እናም በጣም ትክክል የማይሰሩ መወገዝ አለባቸው። እውነት በቃ እንደፈለጉ ኢንተርኔትና እነሱ ፊት ለፊት ስለተገናኙ ብቻ የፈለጉትን መስራት እንደማይቻል በዛው ያውቃሉ ማለት ነው። ህግም ጥሩ ነው ማለት ነው አንዳንድ ጊዜ። እናም እህት ወንድሞቼ እንግዲህ የእግዚአብሔር ቃል ምን ይላል? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ዛሬ ትዳር ላይ ከነበርን ነገ ምን እንደሚያጋጥመን አናቅም። ዛሬ ልጆች ብንሆን ነገ ምን እንደሚገጥመን አናቅም። አጉል ግን እኛ የተማርነን እኛ ትልቅ ቦታ ነን እኛ ተወዳጅ ነን ብሎ መመጻደቅ ተገቢ አይደለም። በዚህ ዘመን ያሳፍሩ ናቸው። ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ ጠንካራ ጀግና ሴቶች አሉ። ልጆቻቸውን ፎሎ የሚያረጉ ስልካቸው ላይ የሚነካኩትን ቼክ የሚያረጉ ምንድነው ስልካቸው ላይ የሚያዩት ብለው እናቶች ልጆቻቸውን ቼክ ያደርጋሉ። ምንድነው የሚጠቀሙት? በነገራችን ላይ ልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው። የእናት ግዴታ ነው ልጅን ኮንትሮል የማድረግ። ሁላችሁም ፋሲካና ጆሹዋን የምታውቋቸው ይመስለኛል። አንድ ሰሞን ከሁለት ዓመት በፊት ትንፋሽን ይዞ መቆየት የሚባል ቻሌንጅ እዚህ ቲክቶክ የሚባል ፕላትፎርም ላይ በተጀመረ ጊዜ እንደዚህ አይነት ቻሌንጅ ውስጥ እሳተፋለሁ ብሎ አደጋ ውስጥ እንደወደቀ ሆስፒታል ሊረዳ ሄዶ ደግሞ ህይወቱን እንዳጣ ይታወቃል። በዚህ ምክንያት ደግሞ ኢትዮጵያውያን፣ ኤርትራውያን ሁላችንም ከዚህ ቤተሰብ ጋር መልካምን ቃል በመናገር በጸሎትና በማጽናናት አብረናቸው እንደነበረ የቅርብ ጊዜ ትውስታ ነው እንደምታውቁት። እሱን ተከትለው ነው ይህቺ ሴት ፋሲካን ስለ ልጇ ማጣት የምትከሳት። አንድ ሰው እግዚአብሔር አጽናንቶት ቁስሉ ጠፈፍ ብሎለት እያለ የክፋት ጥፍርን አርዝሞ የደረቀ ቁስሉን ከእንደገና እየፈነቀሉ ለማቁሰልና የሐዘን ደመና ቤቱ ላይ እንዲዳምን ማድረግ ምን ያህል ጨካኝነት እንደሆነ በሁላችሁ ፊት ግልጽ ይመስለኛል። የዚህ ሁሉ ደግሞ ዋናው ዓላማ ዞይ የተባለ ቲክቶክ ላይ ጌም ለሚጫወቱ ሰዎች ሁሉ አንበሳ በማውረድ ስም ያተረፈ ግለሰብ ነው። ዞይ የፋሲካ ባለቤት ነው። ስለዚህ ዞይ የፋሲካ ባለቤት እንደመሆኑ እሱን ከፋሲካ እቅፍ አውጥቶ የራስ ለማድረግ አንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለ ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማው የባሌባ ባሌን መልሽ ብትይ ማንም ይሰማሽ የለም። አልሰማሽም። ይሰማሽ የለም። እንደኔ አስተሳሰባላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ ተረዳሽ? ወጥተሽ በየሚዲያው እንደዚህ ያደረገኝ እንደዚህ በድሎኝ ከምትይ መጀመሪያ ላንቺ ለባልሽ ተመችው ነበረ። አንዳንድ ሰዎች አሉ በነገራችን ላይ ለውጭ አልጋ ለቤት ቀጋ። ኧረ በስመ አብ።
እንዴት አስደፈረሽ እንደዚህ አይነት ቃል ለመናገር? በእውነት በውስጥ ራሱ እኮ መጨረስ ትቺ ነበረ። በውስጥ እንደዚህ ሚዲያ ላይ ሳታወጩ ያው ያደረገችሽን ነገር የበደለችሽን ነገር እንደው ምንም በደል ነገር የማይታይበት በልጇ ሐዘን የተቆራመደች ነው የሚመስለኝ። እኔ ብዙም አላውቃቸውም፣ ግን ታሪኩን ሁላችንም ሰምተናል ማለት ነው። እና እንዴት እንዲደፈርሽ? እንዴትስ እሱ ይሄ ባል ተብዬው ማለት ነው ሌሎች ልጆች አሏቸው ወደ 3 ልጆች ምናምን ነገር እና የእናንተን ታሪክ ልጆቻችሁ ራሱ ሚዲያ ላይ ሲሰሙ እንደው አልከበደህም? ሚስትህን አስደፍራት፣ እሺ ችግር የለውም። ያው ብዙ ጊዜ የኛ ሀገር አባቶች ወይም እናቶች የሆነ ሲጣሉ በቃ በጸብ ነው፣ በንዴት በጸብ በምናምን እንደዛ ተፋቅረው ተዋደው የተጋቡ እንኳን አይመስሉም። ግን እንዴት አስደፈራችሁ? እንደዚህ አይነት ባሏን ማጣት እሱ የራሱ የሆነ ችግር ሊኖረው ይችላል። ግን በልጇ ሐዘን ቁርምት ያለች እናትን ያን ያህል በሚዲያ ለማብጠልጠል እንዴት ተባበራችሁ? እኔ ሲናገር ሰምቼዋለሁ። እኔ እሱን ቃል ወደዚህም አላመጣውም። የድሮ ባለቤቴ እንደዚህ እያልክ ስታወራ መጀመሪያ ባለቤቱ ያልናቀውም ባለዳው አይቀበለውም ነው የሚባለው። እና እንዴት ደፈራችሁና እግዚአብሔር ይቅር ይበላችሁ፣ ምሕረቱን ያውርድላችሁ። እኔ ሌላ ምለው ነገር የለኝም። አንቺ ሴት ግን እውነት በጣም ንስሐ ልትገቢ ይገባሻል ነው ምለው። እግዚአብሔር ይማርሽ ካለሽበት እንግዲህ ያው የመልክና የገንዘብ አምልኮ ውስጥ ውጪና ወደ አእምሮሽ ተመለሽና የኢትዮጵያን ሕዝብ በሙሉ ነው የኢትዮጵያን እናት በሙሉ ይቅር ማለት ያለብሽ አይደለም እሷን ማለት ነው። እና እንግዲህ በጣም ስላሳዘነኝ ነው ታሪኩ ይዤላችሁ የመጣሁት። ቁም ነገር ታገኙበታላችሁ ብዬ አስባለሁ። መልካም ጊዜ ይሆንላችሁ። ሰላም ሁኑ።